ሰላም እንዴት ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ህይወታችሁ ከአንድ ዓመት ወይም ደግሞ ከሁለት ዓመት በፊት የነበረበትን ሁኔታ ተመልከቱ። ምን ላይ ነበራችሁ? እንዲሁም ደግሞ ምን ታስቡ ነበር? እና ደግሞ አሁን ላይ ያላችሁን ህይወት ደግሞ ተመልከቱ። የምር ለውጥ አለው። በጣም ብዙ ሰዎች በየቀኑ ይሰራሉ፣ ብዙ ይደክማሉ፣ ከጠዋት እስከ ማታ ይሮጣሉ፣ ብዙ መጽሐፍት ያነባሉ፣ ቪዲዮችን ይመለከታሉ፣ ኮርሶችን ይገዛሉ። ግን ደግሞ ከዓመት ዓመት ህይወታቸው የሚለወጥበት ፍጥነት በጣም ዝግ ያለ ነው። የሚደክሙት ድካምና የሚመጣ ውጤት የሆነ የሚመጣጠን አይነት ነገር አይደለም። ይሄ ለምን ይሆናል? ስኪል ስለሚያንሳቸው፣ እውቀት ስለሚያንሳቸው? በፍጹም። አብዛኛው ችግር ስኪል ስለሚያንሳቸው ሳይሆን ችግሩ ያለው ፎከስን መጠበቅ ያለመቻል፣ እንዲሁም ደግሞ የጽናት መላላትና ሶስተኛው ደግሞ በየጊዜው ለሚፈጠሩ ዘለቄታዊነት ለሌላቸው አዳዲስ ነገራቶች መሸነፍ ውስጥ ነው። ዛሬ በዚህ ቪዲዮ ላይ በህይወታችን ውስጥ ወይም ደግሞ በንግዳችን ውስጥ ረጅም ጊዜ አንድ ቦታ ስታክ የምናደርግበትን ነገር እንመለከታለን። እንዲሁ ደግሞ እንዴት ከዚህ ችግር ደረጃ በደረጃ መላቀቅ እንደምንችል አብረን እንመለከታለን። አብራችሁኝ ሁኑ። አንድ እውነት እንነጋገር እስኪ። ሁሌ አዲስ ነገር ስንጀምር እድገቱ በጣም ፈጣን ነው። ለምሳሌ ጂም ብንጀምር ሰውነታችን በወር ውስጥ የምናሳየው ለውጥ በጣም ይፈጥናል። ወይም ደግሞ የሆነ ቋንቋ መማር ብንፈልግ በቀን ውስጥ ወይም በሳምንት ውስጥ የምንይዛቸው አዳዲስ ቃላት ብዙ ይሆናሉ። ወይም ደግሞ ንግድ ብንጀምር የመጀመሪያውን ከስተመራችንን ማግኘት ቀላል ሊሆን ይችላል። እዚህ ጋር ግን ብዙዎቻችን የምንሸወድበት አንድ ነገር አለ። ሁሌ አዲስ ነገር ስንጀምር የሚኖረን ጉልበትና ፍጥነት ሁሌ ከኛ ጋር የሚቀጥል ይመስለናል። ከዚያ ግን ሳይታሰብ አንድ ነገር ይፈጠራል። እሱ ምንድነው? እድገት ይቀንሳል። ያ መጀመሪያ የነበረው ስሜት ይጠፋል። ውጤቱ በቀላሉ መምጣቱን ያቆማል። እዚህ ጋር ነው እንግዲህ አብዛኛው ሰው ተስፋ ቆርጦ ከጀመረው ነገር የሚወጣው ማለት ነው። ለምን መሰላችሁ? መጀመሪያ ይዞን የመጣው ፍጥነትና አቅማችን ልክ እዚህ ደረጃ ላይ የሆነ ስቴፕ ከተሻገርን በኋላ አብሮን አይሆን። ቀጣዩ ስቴፕ የተለየ ስኪል ብቻ ሳይሆን የተለየ ማንነትና የተለየ ባህሪያችንን ይፈልግብናል። ታዲያ እዚህ ጋር እድገቱ ሲቀንስና የምንፈልገው ውጤት መምጣት ሲያቆም ወይም ደግሞ የምንሰራው ስራ ሲሰለችን አይምሯችን አዳዲስ ነገራቶችን መመልከት ይጀምራል። እዚህ ጋር ባካችሁ በጥሞና ስሙ። ብዙ ሰዎች አቅቷቸው ወይም ደግሞ ብዙ ችግር ኖሮባቸው አያውቅም። አብዛኛዎቹ የሚወድቁት ብዙ አማራጮች ስለሚኖራቸው ነው። ስራው ሲሰለችንና ሲደክመን አይምሯችን በጣም ቀላል የሆኑ ስራዎችን ወይም መንገዶችን መፈለግ ይጀምራል። ዛሬ አንድ ንግድ እንጀምራለን። ንግዱ እምቢ ሲለን ወደ ክሪፕቶ እንገባለን። ክሪፕቶ አልሳካ ሲለን ደግሞ እንደገና ወደ ዩቲዩብ እንሞክራለን። ዩቲዩብ እምቢ ሲለን ደግሞ እንደገና ፍሪላንስ ለማድረግ እንሞክራለን። እንደገና አዲስ ነገር እንላለን። ምክንያቱም አዲስ ነገር አይሰለችም። አዲስ ነገር ፈተናውን አልታየም ገና። አዲስ ነገር መጀመሪያ ላይ ፍጥነቱ ጥሩ ስለሚሆንልን ያን ነገር መጀመር እንፈልጋለን። ነገር ግን እውነታው ስኬት የሚመጣ ሁሌ አዳዲስ ነገራቶችን በመጀመር ሳይሆን የጀመርነውን አዲስ ነገር እየሰለቸንን እያመመንም ቢሆን ጊዜ ሰጥቶ ለብዙ ጊዜያቶች ያንን ስራ በጽናት መስራት ውስጥ ነው። ብዙ ጊዜ ስኬታማ ሰዎችን ስናይ የሚመስለን እኛ ከኛ የተለየ ተስጦ ያላቸው ወይም ደግሞ ከኛ የተለየ የመጠቀ የሆነ እውቀት ያላቸው ይመስለናል። ግን ያ አይደለም። የእነሱ ትልቁ ጥንካሬ ያለው በአብዛኛው የሚሰሩት ነገር ላይ ሳይሆን ለማይሰሩት ነገር ያላቸው ጥንካሬ ነው። እነሱ ለብዙ ለሚማርኩ ኦር ደግሞ በጣም ለብዙ ጓደኞች ወይም ደግሞ ፋንሲ ለሆኑ ነገሮች ፊት አይሰጡም። ትኩረታቸው ልክ እንደ ንስር ወፍ ነው። ንስር ወፍን ከተመለከታችሁ የሆነ ነገር ላይ ካተኮረ ያንን ነገር እስኪያገኝ ድረስ አይኑ ወይም ደግሞ ፎከሱ ከዛ ነገር አይነጠልም። እንደዚህ አይነት ነገር በቀላሉ የሚመጣ ተፈጥሮ አይደለም። ምክንያቱም አይምሯችን ብዙ ጊዜ በአዳዲስ ነገራቶች መነቃቀት ይፈልጋል። የሆነ ነገር ላይ ብዙ ጊዜ ስንቆይ የመሰልቸት ባህሪ እናመጣለን። ግን አንድ መረዳት ያለብን ትልቁ ህግ ምንድን ነው? እድገት የሚመጣው አዳዲስ ነገራቶችን ከመጀመር ሳይሆን የጀመርነውን ነገር ደጋግመን ሳናቆም በጽናት ከመስራት ውስጥ ነው። አንድ ንግድ ለመጀመር መጀመሪያ ላይ ክህሎት ወይም ደግሞ ስኪል ያስፈልገናል። ሽያጭ ማወቅ፣ ቴክኖሎጂን ማወቅ፣ እንዴት እቅድ እንደምናወጣ ማወቅ። ግን እነዚህ ክህሎቶች ናቸው። እነዚህ ክህሎቶች ደግሞ የሆነን ደረጃ ካሻገሩ ወይም ደግሞ ወደ መካከለኛ ደረጃ ላይ ካሻገሩን በኋላ ወደ ቀጣዩ ስቴፕ ለመሻገር እነዚህ ክህሎቶች በተጨማሪ የሆነ የማንነት ወይም ደግሞ የባህሪ ጥንካሬ ያስፈልገናል። ጽናት፣ ትዕግስት፣ ትኩረትና ተጠያቂነት። ጽናት ማለት ስራው እየሰለቸንም ቢሆን እዛ ስራ ላይ መቀጠል፣ ያንን ስራ መጨረስ ነው። ትዕግስት ማለት ደግሞ የዘራከው ዘር በቀናት ውስጥ እንደማይበቅል ተረድተህ ሁሌ የውሃ ማጠጣትን መቀጠል ነው። ተጠያቂነት ማለት ደግሞ እያንዳንዱ አንተ ላይ ለሚደርሰው ውድቀት ወይም ደግሞ አንተ ጋር ለሚደርሰው ፌለር ማንንም ተጠያቂ ሳታደርግ ራስህን በመስታወት ተመልክተህ ያ በመስታወት ውስጥ የምትመለከተው ያ አንድ ሰው የውድቀት ወይም ደግሞ የችግሩ መንስኤ መሆኑን ተመልክተ ራስን ማሻሻል ማለት ነው። እነዚህ የውስጥ ማንነት ጥንካሬዎች ናቸው ሰዎችን ከመካከለኛ ደረጃ አንስተው ወደ ከፍተኛ የሆነ ማማ የሚሰጡ ናቸው። ነገሩ ይበልጥ ግልጽ እንዲሆንልን እስኪ አንድ ጂም የሚሰራን ሰው እንመልከት። ለምሳሌ አንድ ሰው አንድ ጂም ውስጥ በየቀኑ 10 ኪሎ ግራም ዳምፔል የሚያነሳ ከሆነ ሰውነቱ ከሆነ ጊዜ በኋላ ይለምደውና የመስሉ ጥንካሬ ወይም ደግሞ የመስሉ ለውጥ ይቀንሳል። ከዛ ይልቅ ሰውነቱ ወይም ደግሞ መስሉ እንዲጨምር ከፈለገ ምን ማድረግ አለበት? 10 ኪሎ ግራም ከማንሳት ወጥቶ
15 ወር ደግሞ 20 ማድረግ አለበት ማለት ነው። ያ ማለት ተጨማሪ የሆነ ጫናን መጋፈጥ መቻል አለበት ማለት ነው። ህይወትም ምግብም ልክ እንደዚህ ነው። አሁን ያለህበትን የህይወት ደረጃ ባለበት እንዲቀጥል ከፈለግ አሁን እያረክ ያለው ነገር ኢነፍ፣ ግን ከዚህ የተሻለ ደረጃ ላይ መድረስ የምትፈልግ ከሆነ ግዴታ ተጨማሪ የሆኑ ፎከሶች፣ ተጨማሪ የሆኑ ጽናቶች፣ ተጨማሪ የሆኑ ችግሮችን ማድረግ አለብህ፣ መጋፈጥ መቻል አለብህ ማለት ነው። አሁን ላይ ሆናችሁ ወደፊት ልታሳኩት የምትፈልጉት ወይም ደግሞ እንዲመጣላችሁ የምትፈልጉት ውጤት ምንድን ነው? ያን ካሰባችሁ በኋላ ደግሞ መድረስ የምትፈልጉበት ደረጃ ለመድረስ ወይም ደግሞ እንዲመጣ የምትፈልጉት ውጤትን ለማምጣት አሁን መጀመር ያለባችሁ ነገር ምንድን ነው? አሁን ማቆም ያለባችሁ ነገር ምንድን ነው? አሁን ልትጋፈጡት የሚገባው ነገር ምንድን ነው? ይህን ነገር ወቁ። ምክንያቱም ብዙ ጊዜ እውነተኛ የሆነ ስኬት የሚመጣው ሁሌ አዳዲስ ነገራቶችን በመጀመር ሳይሆን የጀመርነው ነገር ላይ ጸንቶ በመቆየት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ በማድረግ ደግሞ የቤተሰባችን አባል የሆኑ። በሚቀጥለው ቪዲዮ በሌላ ሀሳብ እስከምንገናኝ በሰላም ቆዩ። ቻው።